አልኩኝ ቁጢት ቁጢት ከቂጤ ብድግ የምወዳት ልጅ ነኩብኝ መሰል እየው ደሞ ነይ እየው ደሞ ነይ እየው ደሞ ነይ ትናንትና ማታ ዛሬ ሌሊት በልሜ መሰሰው ተንዶ ከባህር ላይ ቆሜ ደማይ 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 እባካችሁ ሰዎች ጸይም አትውደዱ እኔን አታዩም ወይ ሲጠፋኝ መንገዱ ሲጠፋኝ መንገዱ ሲጠፋኝ መንገዱ ጸይም ልጅ ወድጄ ውሃ ምትመስል ተሳስቼ ገባው እስከምትመስል አረ ቄሱ ቄሱ መምሬ መምሬ ይቅርታ አድርግልኝ ገባሆይ ኩነኔ ይቅርታ አድርግልኝ ገባሆይ ኩነኔ አረ ቄሱ ቄሱ መምሬ 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 ወዶ ለሞተ ሰው አለ እንደ ኩነኔ ደማይ ደማይ ነይ ደማይ ደማይ ነይ ደማይ ደማይ ነይ አልኩኝ ሰንከል ሰንከል ደማይ ደማይ ነይ ካፋፉ ላይ ሁኜ አንቺን ስጠብቅ ነፋስ ወሰደልሽ እንዴት የፈበቀ ደማይ ደማይ ነይ ደማይ ደማይ ነይ አንድ ሰው ወድጄ እዳገር አብዬ ዘፈኑን እንተውና መድረክ ላይ አንድ ነገር ልነግርህ እፈልጋለሁ። ጸያፍ የሚባሉ ቃላት አሉ ፈጽሞ ሙዚቃ ውስጥ ማንጠቀምባቸው ወይም ለሌላም ስራ ውስጥ ዝም ብሎ በንግግር ውስጥ ብትሰማቸው እንኳን መድረክ ላይ ግን አይቀርቡ። እንደሱ አይነት ማት ብታይ ዘፈኖች ውስጥ የነበሩት አንተው ራስህ ፈልጋቸው ጸያፍ ቃላት ይበዛሉ። እንደሱ አይነት ችግር አለው። ግን እንደው የዘፈኑን ምናምን እንተውና በደንብ አዝናንተሃል፣ ሐሳብህን ገልጸሃል በሚገባ እና እንሰነባበት እሺ።